ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼላችኋለሁ። በዛሬ ቪዲዮአችን ደግሞ የምንመለከተው ስለ መልካም እድል የተሰኘው አፕሊኬሽን እንዴት እንደምትሰሩና እንዴት አካውንታችሁ ማከፈት እንዴት እንደምትችሉ ማሳያችሁ ይሆናል። ቪዲዮውን ላይክ በማድረግ ጀምሩት። ወደ ቴሌግራም ቻናላችን ከተቀላቀላችሁ በኋላ ይሄንን ሊንክ አስቀምጬላችኋለሁ። ይሄንን ሊንክ ትነካላችሁ መጀመሪያ ለመክፈት ማለት ነው። እሱ ሊንክ ከነካችሁ በኋላ እንደዚህ አይነት ኢንተርፌስ ያመጣላችኋል። ከነዚህኛው ይሄኛው ወይም ደግሞ ከታች ያለውን ትነካላችሁ። ይሄኛውን ስትነኩት ቀጥታ ሬጂስተር የምታረጉበትን ቦታ ይሰጣችኋል። እዚህኛው ላይ የራሳችሁን ዩዘር ኔም ይጠይቃችኋል። የቴሌግራም ዩዘር ኔም መጠቀም ትችላላችሁ። የፈለጋችሁትን ዩዘር ኔም መጠቀም ትችላላችሁ። እኔ ለምሳሌ ኖቫ ፕላስ ብዬ ልጠቀም። ከዚህ በፊት ስለተጠቀምኩኝ እንትን ስለሆነ ሊሆን ይችላል፣ ግን ኖቫ ፕላስ ብዬ ልጠቀም። ከዛ እዚህ ጋር ፓስወርድ ይለኛል። የራሴ ፓስወርድ ይጠይቀኛል። ይሄ ፓስወርድ በኋላ ላይ ዊዝድሮ ለማድረግ ስለሚጠይቃችሁ ፓስወርዳችሁን እንዳትረሱ እና እዚህ ጋር ፓስወርድ ላይ የሚለው ላይ የራሳችሁን እዚህ ጋር ዩዘር ኔሙ ያስገባችሁትን ኖቫ ፕላስ ብላችሁ ፓስወርድንም ኖቫ ፕላስ እዚህ ጋር ትደግሙታላችሁ። እሱንም ፓስወርድ ማስገባት ትችላላችሁ። ፓስወርዱ ምንም አይነት ችግር የለውም። ፓስወርዱን ተመሳሳይ መጠቀም ትችላላችሁ ከዩዘር ኔማችሁ ጋር። እሱን ካረጋችሁ በኋላ ሳይን አፕ ታረጋላችሁ። ሳይን አፕ ካደረጋችሁ በኋላ አፕሊኬሽን እንድታወርዱ ይጠይቃችኋል። አፕሊኬሽኑን ታወርዱታላችሁ። ወይም ደግሞ አፕሊኬሽኑን ቀጥታ ማውረድ የምትፈልጉ ከሆነ ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። አፕሊኬሽኑን ከዛ ማውረድ ትችላላችሁ። አፕሊኬሽኑን ካወረዳችሁ በኋላ ውስጡ ገብታችሁ እንዴት እንደምትሰሩ ያለውን ሁሉ ነገር አሳይ። አፕሊኬሽኑ ውስጡ ስትገቡት የኔ መሰላል ማለት ነው። እዚህ ጋር ውስጡ ከገባችሁ 50 ብር ይሰጣችኋል ቦነስ ማለት ነው ስለገባችሁ ብቻ። እዚህኛው ቦታ ላይ ደግሞ ዋትስአፕ አካውንታችሁ በማገናኘት የሚከፍላችሁ ነው እና እዚህኛው ጋር ደግሞ ሄልፕ እና ሰፖርት ሴንተር የሚለው ጋር እነዚህ ሁለት ቴሌግራም አካውንቶች አሉ። የማናጀሮች ናችሁ። አንዳንድ ነገር ችግር ከገጠማችሁ ፓስወርዳችሁን ወይ ከረሳችሁት ፓስወርዳችሁን እዚህ ቴሌግራም ላይ አናግሯችሁ ፓስወርዳችሁን ይነግራችኋል ማለት ነው ከረሳችሁት። እና የተለያዩ ኮኔክሽንን እዛ ላይ ማውራት ትችላላችሁ። እና እዚህ ጋር 200 ብር ዛሬ ሰርቻለሁ። ዛሬኛው ላይ ወደ 1400 ብር ሰርቻለሁ። እሱን አውጥቻለሁ። እና እዚህኛው እንደምታዩት እዚህኛው ላይ ደግሞ መልካም ታስክ የሚለው ጋር ይሄን 150 ብር ታስክ ይላል። እዚህኛው ጋር የዋትስአፕ አካውንት ቁጥራችሁን ትጽፋላችሁ። ለምሳሌ የራሴን አካውንት ጽፋለሁ እዚህኛው ጋር እና የዋትስአፕ አካውንታችሁን ከጻፋችሁ በኋላ እዚህኛው ላይ ስታርት ታስክ የሚለውን ትነካላችሁ። እሱን ከነካችሁ ታስኩን ታስጀምሩታላችሁ ማለት ነው። ታስኩን ካስጀመረላችሁ በኋላ እዚህኛው ላይ እንደምታዩት የኮድ ይሰጣችኋል። ኤ የሚለውን ኮድ ይሰጣችኋል። ይሄናውን ደግሞ ኮድ ወደ ዋትስአፕ አካውንታችሁ ትሄዱና ዋትስአፕ አካውንታችሁ ላይ ታገናኙታላችሁ እና ወደ ዋትስአፕ አካውንታችሁ ላይ ኖቲፊኬሽን ባር ላይ ይላክላችኋል። የምታገናኙበትን ኖቲፊኬሽን ስነካችሁ እሱ ኖቲፊኬሽን ነክታችሁ ወደ ሊንክ ይወስዳችኋል። እኔ ስላልመጣልኝ እዚህኛው መጥቼ ሊንክ ዲቫይስ ሚለውን ነክቼ ከዛ ሊንክ ዲቫይስ ሚለውን ነካለው። እሱን ከነካ በኋላ ኦኬ ለዋለው። እዚህኛው ላይ እንትን ይጠይቀኛል ፌስ አይዲ። እሱን ከነካ በኋላ ታች ላይ ሊንክ ዊዝ ፎን ናምበር ኢንስቴት ላይ እሱን ነካለው። እሱን ከነካው በኋላ ዛፔሮ የሰጠኝን ቁጥሮች እዚህ ጋር አስገባለሁ ማለት ነው። እሱን የሰጠኝ ኤ ነው። እዚህ ጋር ተጠብቃላችሁ። ሎጊን ያረጋ ስለሆነ ወደ አካውንታችሁ ሎጊን ያረጋ ስለሆነ ተጠብቃላችሁ ይሆናል ጊዜ። እዚህ ጋር እንደምታዩት እዚህ ጋር ኮኔክት አድርጎልኛል ማለት ነው። አሁን ወደ ከም አፕሊኬሽን ተመልሼ የሚሰጠኝ ነገር አሳያችኋለሁ። እዚህ ጋር ስትመጡ መልካም እድል አፕሊኬሽናችሁ ላይ ስትመጡ የራሳችሁን አካውንት እዚህ ጋር ከኮምፒውተር ጋር እያገናኘ ነው። እዚህ ጋር ደግሞ ኤክስክሉሲቭ አካውንት ማለት ወደዚህ አካውንቶች ሜሴጆችን እያላከ ነው ማለት ነው። እንደዚህ የምታዩት ከላይ ላይ ይቆጥርላችኋል። ወደ አካውንቶችን እያላከ ሲሄድ ለእናንተ ከላይ ላይ ብሩን ይቆጥረ ይሄዳል። እንደምታዩት እዚህ ጋር 1.5 ብር ይላል። እሱን ከጨረሰ በኋላ መጨረሻ ላይ ያገኛችሁትን ብር እዚህ ጋር እንደምታዩት 4 ብር ሰጥቶልኛል ማለት ነው አሁን ላይ። እና ፊልድ ወደ 97 አካባቢ አካውንቶች ላይ መላክ ስላለበት 3 ብቻ ላይ ነው የላከው እና ከዚህኛው 4 ብር ብቻ ነው የሰጠኝ ማለት ነው። ደግሜ ሊንክ አረጋለሁ ማለት ነው። አሁን 4 ብር ብቻ ስለሰጠኝ ደግማችሁ እንደዛው ሊንክ ታረጋላችሁ። አካውንታችሁ ባንክ ተደረጋባችሁ ደግሞ ማስመለስ ትችላላችሁ። እሱንም ደግሞ ቴሌግራም ላይ ፖስት አድርጌላችኋለሁ። እና የሰራችሁትን ደግሞ ለማውጣት እዚህ ጋር ዊዝድሮ የሚለውን ትነካላችሁ። እሱን ከነካችሁ በኋላ እዚህኛው ላይ 100 ብር ካወጣችሁ 16 ብር ያስፈልጋችኋል። 16 ብር ፊ ይቆጥራል። 300 ብር 500 እንደዛው ያላችሁ ፊ እየጨመረ ይሄዳል። ከዛ መቀጠል እዚህ ጋር ያወጣችሁትን ለምሳሌ 200 ብር ስላለኝ 100 ብር ለማውጣት 100 ብር ነው ማውጣት የሚችለው። እዚህ ጋር ቴሌብር አካውንታችን አድ አድርገናል። እሱን ደግሞ አድ ማድረግ ማችሉ ከሆነ እዚህኛው ላይ ይሄኛውን ትነካላችሁ ማለት ነው። አድ ለማድረግ አካውንታችሁን እሱን ከነካችሁ በኋላ እዚህ ጋር
ኢትዮጵያ ላይ ሀገር ኢትዮጵያ ሀገራችሁን ታስገባላችሁ። እዚህ ጋር ደግሞ ባንክ ኢትዮ ቴሌኮም ነው ቴሌብር ነው የሚጠቀመው። እዚህ ጋር ደግሞ ካርድ ነምበር የሚለው ጋር የራሳችሁን የቴሌብር አካውንታችሁን ታስገባላችሁ። እዚህ ጋር ደግሞ የራሳችሁን ስም ታስገባላችሁ። እሱን ጋር ነካችሁ በኋላ ዩዝ የሚለውን ስትነኩ አካውንታችሁን ማግኘት ትችላላችሁ። ከዛ መቀጠል እዚህ ጋር 100 ብሩን መርጣችሁ እዚህኛው ላይ ቅድም ያልኳችሁን ፓስወርዳችሁን እዚህ ጋር ማስገባታችሁን ስለሚጠይቃችሁ ፓስወርዳችሁን እንዳትረሱ ብያችሁ ነበር። እዚህ ጋር ፓስወርዳችሁን ታስገባላችሁ። ፓስወርዳችሁን ካስገባችሁ በኋላ ሪሲቭድ ሚላለ እሱን ትነካላችሁ። ሪሲቭድ ስትሉት እንደምታዩት ዊዝድሮ ሪኩዌስት ሰሚትድ ብሎኛል። አሁን እዚህ ጋር ዊዝድሮ ሚለውን ነክቼ ሪካርድን ለማየት ማለት ነው። ከላይ ዊዝድሮ ሪካርድ ሚለውን ነክቼ እዚህ ጋር እንደምታዩት 100 ብር አውጥቻለሁ ማለት ነው። እንደምታዩት ጠዋት ላይ ወደ 2:11 ላይ ዊዝድሮ አድርጌ ገብቶልኛል ማለት ነው 1000 ብሩ እና መስራት ትችላላችሁ። የተለያዩ ጥያቄዎች ካላችሁ ደግሞ እዛው ቴሌግራም ላይ አዋሩን። ይመቻችሁ።